ሰላም ሁላችሁም ወደ ቻናሌ እንኳን በደህና መጡ። ጂሜል ፋርመር ስራ አንድ በጣም አስፈላጊ ጉዳይ ይነጋገራል። ብዙ ሰዎች ጂሜል ፋርመር ስራው ቀላል ነው ብለው ይጀምራሉ። ቦት ስም፣ የጂሜል አድራሻ፣ ፓስወርድ እና ሌሎች መረጃዎችን ይሰጣችኋል። እናንተም በመከተል ጅምር ትፈጥራላችሁ። ከዚያ በኋላ አካውንቱን ትልካላችሁ። ይህን በተደጋጋሚ ታደርጋላችሁ። ነገር ግን ብዙ ሰዎች የማያውቁት አንድ ነገር አለ። ጂሜል የጉግል አገልግሎት ነው እና ጉግል ያልተለመደ እንቅስቃሴን የሚያውቅ የደህንነት ስርዓት አለው። ለምሳሌ በአንድ ስልክ፣ በአንድ ዌፒ ወይም በአንድ መሳሪያ ብዙ የጂሜል አካውንቶችን በአጭር ጊዜ መፍጠር ከቀጠላችሁ ጉግል ይህን እንደ ያልተለመደ እንቅስቃሴ ሊያየው ይችላል። ይህ ሲሆን ምን ሊፈጠር ይችላል? አዲስ ጂሜል መፍጠር ለጊዜው ሊከለከል ይችላል። የስልክ ቁጥር ማረጋገጫ በተደጋጋሚ ሊጠየቅ ይችላል። አንዳንድ አካውንቶች ተጨማሪ ማረጋገጫ እስኪያደርጉ ድረስ ሊገደቡ ይችላል። አሁን ብዙ ሰዎች የሚጠይቁት ይህ በዩቱብ አካውንቴስ ተጽዕኖ ያሳድራል የሚለው የዩቱብ አካውንታችሁ ከጉግል አካውንት ጋር የተያያዘ ከሆነ በአንዳንድ ሁኔታዎች የጉግል አካውንቱ ላይ የሚደርስ ገደብ ሌሎች አገልግሎቶችንም ሊጎዳ ይችላል። በተጨማሪ ደግሞ ጉግል ኢሜል እንዳትከፍቱ ያርጋችኋል። ስለዚህ ዋና የጂሜል አካውንታችሁን በእንደዚህ አይነት ስራ መጠቀም ከመጀመራችሁ በፊት ጥንቃቄ አድርጉ። ሌላ ጉዳይ ደግሞ የጉግል የአገልግሎት ደንቦች ናቸው። ብዙ አካውንቶችን በማሽን ወይም ለሌላ ሰው በብዛት መፍጠር ከነዚህ ደንቦች ጋር ሊጋጭ ይችላል። ስለዚህ ማንኛውንም ስራ ከመጀመራችሁ በፊት ሊኖሩ የሚችሉ አደጋዎችን ማወቅ በጣም አስፈላጊ ነው። እናንተ ስለ ጂሜል ፋርመር ምን ታስባላችሁ? አስተያየታችሁን በኮመንት ላይ ጻፉልኝ። ቪዲዮው ጠቃሚ ሆኖ ከተሰማችሁ ላይክ ያድርጉ። ለተጨማሪ የኦንላይን ስራ ክሪፕቶ እና የቴክኖሎጂ መረጃዎች ሳብስክራይብ ማድረግ አትርሱ። የኖቲፊኬሽን ደወሉንም ያብሩ። አዳዲስ ቪዲዮዎችን በመጀመሪያ ታዩ።